ቻርጅ አደራረጋችን አሁን በቅርብ የወጣ ጥናት አለ። የስልካችን ባትሪ ቻርጅ መደረግ ያለበት ከ20 እስከ 80% ነው ይላል። ለባትሪ ደህንነት ዝቅተኛው 20% ከደረሰ ከፍተኛው ደግሞ 80% ቻርጅ ብናደርገው የባትሪ ደህንነታችን ይጠበቃል የሚል ጥናት በቅርብ ይወጣል። ስለዚህ ይሄንን የባድ የቻርጅ ሀቢት መቀነስ ይኖርብናል። ብዙዎቻችን 50 ኑሮን ቻርጅ እናደርገዋለን፣ 40 ኑሮን፣ 80 ኑሮን ብቻ ኤኒታይም ቻርጅ እናደርገዋለን። እሱ ለባትሪ ደህንነት እጅግ በጣም መጥፎ የሚባል ስለሆነ ይሄንን ባድ ቻርጂንግ ሀቢት መቀነስ ይኖርብናል ማለት ነው። ሌላው ብዙዎቻችን ኮንሰንትሬት የማናደርገው ይሄ ፎልቲ ቻርጀር ወይም ደግሞ ኬብል የሚባል የባትሪያችን ደህንነት አንደር ኳሊቲ በሆነ ቻርጀር ቻርጅ ስናደርገው እጅግ በጣም ይጎዳል። በምንችለው መጠን ስልካችን ቻርጅ ማድረግ ያለብን በኦሪጂናል ቻርጀር እና በጣም ጉድ ኳሊቲ ወይም ደግሞ ጥሩ በሚባል ቻርጀር ቻርጅ ብናደርገው ይመከራል ማለት ነው። ጥሩ ቻርጀር መርጣችሁ ብታደርጉት ለባትሪያችሁ ደህንነት ይመከራል ማለት ነው። ባድ ኔትወርክ ሲግናል ነው። ብዙዎቻችሁ ኔትወርክ በደንብ የሌለበት ቦታ ላይ ከሆናችሁ ስልኩ ያንን ኔትወርክ ሜንቴን ለማድረግ ከፍተኛ የሆነ ኃይል ያወጣል፣ ባትሪውን ይጠቀማል ማለት ነው። በዛ ሰዓት ባትሪያችን እየተጎዳ ነው ማለት ነው። ስለዚህ እንደዚህ አይነት ችግሮች ሲኖሩ ሞር ስትሮንግ የሆነ ዋይፋይ ያለበት አካባቢ ከሆናችሁ እሱን መጠቀም፣ ካልሆነ ደግሞ ዳታውን ኦፍ ብታደርጉ ይመከራል ማለት ነው። ምንም እየሰራላችሁ ካልሆነ ባትሪውንም እየጎዳችሁ ስለሚሆን ባትሪያችሁ ብዙ ጊዜ ተሎ ያልቃል። ባድ የኔትወርክ ሲግናል ያለበት ቦታ ላይ ከሆናችሁ የስልካችሁ ባትሪ ተሎ ያልቃል፣ ይታወቃል። ስለዚህ እሱ አንዱ ለባትሪ መጥፎ የሚባል ኬዝ ነው ማለት ነው። ሌላው ባክግራውንድ ሲንክ የሚባለው ነው። ባክግራውንድ ሲንክ እንግዲህ የተለያየ ጂሜል ሊሆን ይችላል፣ ክላውድ ላይ ሊሆን ይችላል፣ ወይም ደግሞ ባክግራውንድ አፕሊኬሽኖች አፕዴት ሊሆን ይችላል። እነዚህን ነገሮች አስጀምራችሁ እናንተ ሌላ ነገር እየተጠቀማችሁ ከሆነ ስራውን እየሰራ ስለሆነ ባክግራውንድ ያለው አፕዴት ሊሆን ይችላል ወይም ደግሞ አፕሎድ፣ እሱን ስራ እየሰራ እናንተ ደግሞ ሌላ ነገር ስልኩን ብትጠቀሙበት ባትሪው ሁሉንም ስራ በአንድ አይነት ሰዓት እየሰራ ስለሆነ የመጎዳት ፕሮባቢሊቲ ይኖረዋል ማለት ነው። ስለዚህ ይሄ በሚሆንበት ጊዜ እናንተ ባክግራውንድ ሲንክ ወይ ደግሞ ጨርሳችሁ ሌላ ስራ መጀመር ወይ ደግሞ ሌላ ስራ ስትሰሩ በስልካችሁ እነዚህን ነገሮች ማጥፋት ይኖርባቸዋል ማለት ነው። ሌላው ስልካችን እነዚህን ተግባራዊ ብታደርጓቸው ቦይዝ ዲጂታል ይመክራል ማለት ነው። ቪዲዮ ከተመቻችሁ ፎሎ አድርጉን። በያላችሁበት መልካም ጊዜን ተመኘ።